እስራኤል ዳንሳ እንቅልፌን አሳጥቶኝ ሲያጃጅለኝ አመሸ። እና አሁንታ በሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኝ አለ። ጠበቅነው አልመጣም። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኝ አለ። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1200 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ አሁን ስለ ዲያመንዱ አወራ ስል ዝባዝንኬውን እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አተን የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራሴን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደምታስበው አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? አውቀሻል?